ውድና የተከበራችሁ የሀገሬ ኢቶቼና ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ ዳና ነው። እግዚአብሔር ይመስገን። ጌታ ረድቶኝ እኔ ዳና ነኝ። ሁሉ ሰላም ነው። ሰሞኑን አንዲት እህታችን በሞተቸው በሷ በተፖሰተው ቪዲዮዎች ሁሉ ገብተው ለኔም 10 ቀን ቀርተዋል፣ ለኔም እንደዛው የሚሉት ብዙ እህቶች ኮሜንት ሲያደርጉን ያቼ የሆነ ነገር ተሰማኝ። ምን ሆናችሁ ነው ሞትን የምትመርጡት? ማን ነው ግን የእናንተ ነፍሳችሁን እንድታጠፉ ፈቃድ ሰጠው? ነፍሳችሁ እኮ የእናንተ አይደለም። ጠያቂው አለው። ፈጣሪው እኮ ይጠይቃችኋል። ነፍሰ ገዳዮች ናችሁ። እሱ በእናንተ ውስጥ ሲያስቀምጥ ይህንን ነፍስ የሚወስድበትን ጊዜ ያውቃል። ለምንድን ነው በግድ የምትሞቱት? ሰው ስላልወደደ፣ ኑሮ ስላልተሳካ፣ ትዳር ስላልተሳካ፣ ሰው በሰዎች ዘንድ ተወዳጅነት ስላላገኛችሁ ለምንድን ነው ሞትን የምትመርጡት? ሁሉም ነገር ይቅር። ምን አረጋል? እግዚአብሔርን አስቀድማችሁ ከእግዚአብሔር ጋር ለምን አትኖሩም? ለምን ለምናችሁ አትበሉም? ለምንድን ነው የምትሞቱት? የሰይጣን ስራ እኮ ነው ይሄ። ሰይጣን እኮ ነው ሙች የሚልሽ እቴ። ሌላ አዲስ ጊዜ፣ አዲስ ዘመን፣ አዲስ ደቂቃ፣ አዲስ ክብር ይመጣል እኮ። አሁን ተጨናነቅሽው ለጥቂት ጊዜ እኮ ነው፣ ያልፋል እኮ። እስቲ ከምትጨናንቅበት ስፍራ ወጣ በይ። ብቻሽን አደባባይ ላይ አይደለም፣ ብቻሽን ወደ ሆነ ቦታ ሄደሽ በእግር ጉዞም ቢሆን ተጉዘሽ ቁጭ ብለሽ ራስሽን አዳምጪ። ሞትን አትምረጪ። ሞት መፍትሄ አይሆንም። ለምንድን ነው ሞትን የምትመርጡት? ያልፋል። የማያልፍ ነገር የለም። ችግር ያልፋል። ማጣት ያልፋል። ያላገባሹ ታገቢያለሽ። ያገባሹ የማይስተካከል ከሆነ እግዚአብሔር በጸሎት እግዚአብሔርን ስትለምኝ እግዚአብሔር ያስተካክላል። እመኚ፣ ነገ አዲስ ቀን ነው፣ አዲስ ጊዜ ነው። ኖረሽ ታያለሽ። ራሳችሁን የምትገሉ ሰዎች ወይ ከምድር አትሆኑም ወይ ከሰማይ አትሆኑም። ከሁሉም ነው የምትወጡት። እኔ እኮ የገረመኝ ደግሞ በጌታ የሆናችሁ ኢየሱስ ክርስቶስ ከናንተ ጋር ሆኖ ብቻዬን ተሰምቷችሁ ለምንድን ነው የምትሞቱት? ችግር ማያደርገው ነገር የለም። ግን ቢሆንም ታገሱ። እግዚአብሔር መልካም ነው። ተባረክ።